ሀገራት ራሳቸውን ከጥቃት ለመከላከልም ይሁን ሌሎች ሀገራትን ለማጥቃት የራሳቸውን ወታደራዊ ኃይል ያጠናክራሉ። እንደ ዘመኑ እየዘመኑ እና አዳዲስ የጦር መሳሪያዎችን በመፈብረክ ወታደራዊ ተጽዕኖአቸውን ያሳድራሉ። በዛሬው ቪዲዮአችን በፈረንጆች 2025 ምርጥ 10 የዓለማችን ወታደራዊ ኃይሎችን እንቃኛለን። አብራችሁን ቆዩ። በፈረንጆች 2025 የ10ኛ ደረጃውን የያዘችው ሀገር ጣሊያን ናት። ጣሊያን 289,000 የሚደርሱ ወታደሮች አሏት። ወደ አየር ኃይሏ ስንመጣም 89 ተዋጊ ጀቶች፣ 64 የጥቃት ጀቶች፣ 30 ትራንስፖርት አውሮፕላኖች፣ 162 ማሰልጠኛ አውሮፕላኖች፣ 23 ልዩ ተልዕኮ አውሮፕላኖች፣ 8 ነዳጅ ተሸካሚ አውሮፕላኖች እና 392 ሄሊኮፕተሮች እና 37 የጥቃት ሄሊኮፕተሮች አሏት። ወደ ጣሊያን መካናይዝድ ኃይሏ ስንመጣ 200 ታንኮች፣ 73480 የጦር ተሽከርካሪዎች፣ 64 ሰልፍ ፕሮፐልድ አርትለሪ፣ 108 አውድ አርትለሪ እና 21 ኤምኤልአርኤስ ሮኬት አርትለሪ አላት። ወደ ባህር ኃይሏ ስናልፍ 2 አውሮፕላን ተሸካሚ መርከቦች፣ 3 ዲስትሮየሮች፣ 10 ፍሪጌትስ፣ 8 ባህር ሰርጓጅ መርከቦች፣ 19 ፓትሮል ቬዝልስ እና 10 ማይን ዋርፌር አላቸው። በፈረንጆች 2025 የ9ኛውን ስፍራ የያዘችው ሀገር ቱርክ ናት። ቱርክ ወደ 883,000 ወታደሮች አሏት። ወደ ቱርክ አየር ኃይል ስንመጣ 201 ተዋጊ ጀቶች፣ 84 ትራንስፖርት አውሮፕላኖች፣ 287 የስልጠና አውሮፕላኖች፣ 28 ልዩ ተልዕኮ አውሮፕላኖች፣ 7 የነዳጅ ተሸካሚ አውሮፕላኖች፣ 508 ሄሊኮፕተር እና 111 የጥቃት ሄሊኮፕተሮች አሏት። ወደ ቱርክ መካናይዝድ ኃይል ስንመጣ 2238 ታንኮች፣ 61173 ወታደራዊ መኪኖች፣ 1038 ሰልፍ ፕሮፔልድ አርትለሪ፣ 1707 አውድ አርትለሪ እና 296 ኤምኤልአርኤስ ሮኬት አርትለሪ አላት። ወደ ቱርክ ባህር ኃይል ስንመጣ 1 ሄሊኮፕተር ተሸካሚ፣ 17 ፍሪጌትስ፣ 9 ኮርቬትስ፣ 13 ባህር ሰርጓጅ መርከብ፣ 41 ፓትሮል ቬዝል እና 11 ማይን ዋርፌር መርከቦች አሏት። በፈረንጆች 2025 የ8ኛውን ቦታ የያዘችው ጃፓን ናት። ጃፓን 328,000 የሚደርስ ወታደሮች አሏት። ወደ ጃፓን አየር ኃይል ስንመጣ 217 ተዋጊ ጀቶች፣ 38 የጥቃት ጀቶች፣ 55 ትራንስፖርት አውሮፕላኖች፣ 401 የስልጠና አውሮፕላኖች፣ 141 ልዩ ተልዕኮ አውሮፕላኖች፣ 10 የነዳጅ ተሸካሚዎች፣ 592 ሄሊኮፕተሮች እና 119 የጥቃት ሄሊኮፕተሮች አሏት። ወደ ጃፓን መካናይዝድ ኃይል ስንመጣ 521 ታንኮች፣ 31964 የወታደር መኪኖች፣ 149 ሰልፍ ፕሮፔልድ አርትለሪ፣ 480 አውድ አርትለሪ እና 54 ኤምኤልአርኤስ ሮኬት አርትለሪ አላት። ወደ ባህር ኃይሏ ስንመጣ 4 ሄሊኮፕተር ተሸካሚዎች፣ 42 ዲስትሮየር፣ 6 ፍሪጌትስ፣ 24 ባህር ሰርጓጅ መርከቦች፣ 6 ፓትሮል ቬዝልስ እና 22 ማይን ዋርፌር አላት። በፈረንጆች 2025 የ7ኛ ስፍራውን የያዘችው ሀገር ፈረንሳይ ናት። ፈረንሳይ 376,000 ወታደሮች አሏት። ወደ ፈረንሳይ አየር ኃይል ስንመጣ 226 ተዋጊ ጀቶች፣ 119 ትራንስፖርት አውሮፕላኖች፣ 141 ትሬነርስ፣ 44 ስፔሻል ሚሽን አውሮፕላኖች፣ 16 የነዳጅ ተሸካሚ አውሮፕላኖች፣ 448 ሄሊኮፕተሮች እና 68 የጥቃት ሄሊኮፕተሮች አሏት። ወደ ፈረንሳይ መካናይዝድ ኃይል ስንመጣ 215 ታንኮች፣ 110932 የጦር መኪኖች፣ 96 ሰልፍ ፕሮፔልድ አርትለሪ እና 9 ኤምኤልአርኤስ ሮኬት አርትለሪ አሏት። ወደ ፈረንሳይ ባህር ኃይል ስንመጣ 1 የአውሮፕላን ተሸካሚ፣ 3 ሄሊኮፕተር ተሸካሚ መርከቦች፣ 11 ዲስትሮየር፣ 11 ፍሪጌትስ፣ 9 ባህር ሰርጓጅ መርከቦች፣ 20 ፓትሮል ቬዝልስ እና 17 ማይን ዋርፌር አላት። በፈረንጆች 2025 የ6ኛውን ቦታ የያዘችው ሀገር ዩናይትድ ኪንግደም ናት። ዩናይትድ ኪንግደም 1,108,860 ወታደሮች አሏት። ወደ አየር ኃይሏ ስንመጣ 113 ተዋጊ ጀቶች፣ 31 የጥቃት ጀቶች፣ 29 ትራንስፖርት አውሮፕላኖች፣ 203 የስልጠና አውሮፕላኖች፣ 28 የልዩ ተልዕኮ አውሮፕላኖች፣ 9 ነዳጅ ተሸካሚ አውሮፕላኖች፣ 266 ሄሊኮፕተሮች እና 37 የጥቃት ሄሊኮፕተሮች አሏት። ወደ ዩናይትድ ኪንግደም መካናይዝድ ኃይል ስንመጣ 227 ታንክ፣ 38,200 የጦር መኪኖች፣ 71 ሰልፍ ፕሮፔልድ አርትለሪ፣ 129 አውድ አርትለሪ እና 29 ኤምኤልአርኤስ ሮኬት አርትለሪ አላት። ወደ ባህር ኃይሏ ስናልፍ ደግሞ 2 አውሮፕላን ተሸካሚ መርከቦች፣ 6 ዲስትሮየርስ፣ 8 ፍሪጌትስ፣ 9 ባህር ሰርጓጅ መርከቦች፣ 26 ፓትሮል ቬዝልስ እና 7 ማይን ዋርፌር አላት። በፈረንጆች 2025 የ5ኛውን ስፍራ የያዘችው ደቡብ ኮሪያ ናት። ደቡብ ኮሪያ 3,820,000 ወታደሮች አሏት። ወደ አየር ኃይሏ ስናልፍ 315 ተዋጊ ጀቶች፣ 98 የጥቃት ጀቶች፣ 41 ትራንስፖርት አውሮፕላኖች፣ 218 የስልጠና አውሮፕላኖች፣ 36 የልዩ ተልዕኮ አውሮፕላኖች፣ 4 ነዳጅ ተሸካሚዎች፣
807 ሄሊኮፕተሮች እና 111 የጥቃት ሄሊኮፕተሮች አሏት። ወደ ደቡብ ኮሪያ መካናይዝድ ኃይል ስንመጣ 2236 ታንኮች፣ 58880 የጦር መኪኖች፣ 3270 ሰልፍ ፕሪፔርድ አርትለሪ፣ 4400 ታውድ አርትለሪ እና 426 ኤምኤልአርኤስ ሮኬት አርትለሪ አላት። ወደ ባህር ኃይሏ ስንመጣ 2 ሄሊኮፕተር ተሸካሚዎች፣ 13 ዲስትሮየርስ፣ 17 ፍሪጌትስ፣ 5 ኮርቬትስ፣ 22 ባህር ሰርጓጅ መርከቦች፣ 35 ፓትሮል ቬዘልስ እና 14 ማይን ዋርፌር አላቸው። በ2025 የአራተኛውን ስፍራ የያዘችው ህንድ ናት። ህንድ በጠቅላላው 5,137,550 ወታደሮች አሏት። ወደ አየር ኃይሏ ስንመጣ 517 ተዋጊ ጀቶች፣ 130 የጥቃት አውሮፕላኖች፣ 270 ትራንስፖርት አውሮፕላኖች፣ 351 የስልጠና አውሮፕላኖች፣ 74 የልዩ ተልዕኮ አውሮፕላኖች፣ 6 ነዳጅ ተሸካሚ አውሮፕላኖች፣ 899 ሄሊኮፕተሮች እና 80 የጥቃት ሄሊኮፕተሮች አሏት። ወደ ህንድ መካናይዝድ ኃይል ስንመጣ 4207 ታንኮች፣ 148594 የወታደር መኪኖች፣ 100 ሰልፍ ፕሮፔልድ አርትለሪ፣ 3975 ተወድ አርትለሪ እና 264 ኤምኤልአርኤስ ሮኬት አርትለሪ አላት። ወደ ባህር ኃይሏ ስንመጣ 2 አውሮፕላን ተሸካሚ መርከቦች፣ 13 ዲስትሮየርስ፣ 14 ፍሪጌትስ፣ 18 ኮርቬትስ፣ 18 ባህር ሰርጓጅ መርከቦች፣ 135 ፓትሮል ቬዝልስ አሏት። በ2025 ምርጥ የ3 የዓለማችን ጠንካራ ጦር ኃይሎችን ከመናገሬ በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ቻይና በፈረንጆች 2025 ከዓለማችን 3ኛ ጠንካራ የጦር ኃይል ያላት ሀገር ናት። ቻይና 3,170,000 የሚደርስ ወታደር አላት። ወደ አየር ኃይሏ ስናመጣ 1212 ተዋጊ ጀቶች፣ 371 የጥቃት ጀቶች፣ 289 ትራንስፖርት አውሮፕላኖች፣ 402 የስልጠና አውሮፕላኖች፣ 112 ልዩ ተልዕኮ አውሮፕላኖች፣ 10 የነዳጅ ተሸካሚ አውሮፕላኖች፣ 913 ሄሊኮፕተር እና 281 የጥቃት ሄሊኮፕተሮች አሏት። ወደ መካናይዝድ ኃይል ስንመጣ 6800 ታንክ፣ 144017 የጦር መኪኖች፣ 3490 ሰልፍ ፕሮፔልድ አርትለሪ፣ 1000 ታውድ አርትለሪ እና 2750 ኤምኤልአርኤስ ሮኬት አርትለሪ አላት። ወደ ቻይና ባህር ኃይል ስንመጣ 3 አውሮፕላን ተሸካሚ መርከቦች፣ 4 ሄሊኮፕተር ተሸካሚ መርከቦች፣ 50 ዲስትሮየርስ፣ 47 ፍሪጌትስ፣ 72 ኮርቤትስ፣ 61 ባህር ሰርጓጅ መርከቦች፣ 150 ፓትሮል ቬዝልስ እና 36 ማይን ዋርፌር አላት። ሩሲያ ሁለተኛ ደረጃውን የያዘች ሀገር ናት። ሩሲያ 3,570,000 ወታደሮች አሏት። አየር ኃይሏ ደግሞ 833 ተዋጊ ጀቶች፣ 689 የጥቃት አውሮፕላኖች፣ 452 ትራንስፖርት አውሮፕላኖች፣ 611 የስልጠና አውሮፕላኖች፣ 141 ልዩ ተልዕኮ አውሮፕላኖች፣ 19 ነዳጅ ተሸካሚ አውሮፕላኖች፣ 1651 ሄሊኮፕተሮች እና 557 የጥቃት ሄሊኮፕተሮች አላቸው። ወደ ሩሲያ መካናይዝድ ኃይል ስንመጣ 5750 ታንኮች፣ 131527 የጦር መኪኖች፣ 5168 ሰልፍ ፕሮፔልድ አርትለሪ፣ 8505 ታውድ አርትለሪ፣ 3005 ኤምኤልአርኤስ ሮኬት አርትለሪ አላቸው። ወደ ባህር ኃይሏ ስንመጣ 1 አውሮፕላን ተሸካሚ፣ 10 ዲስትሮየር፣ 12 ፍሪጌት፣ 83 ኮርቬት፣ 63 ባህር ሰርጓጅ መርከብ፣ 123 ፓትሮል ቬዝል፣ 47 ማይን ዋርፌር አላቸው። የአንደኛው ስፍራ የያዘችው ሀገር አሜሪካ ናት። አሜሪካ 2,127,500 ወታደሮች ያላት ሲሆን ወደ አየር ኃይሏ ስንመጣ 1790 ተዋጊ ጀቶች፣ 889 የጥቃት ጀቶች፣ 918 ትራንስፖርት አውሮፕላኖች፣ 2641 የስልጠና አውሮፕላኖች፣ 5843 ሄሊኮፕተሮች፣ 647 የልዩ ተልዕኮ አውሮፕላኖች፣ 1002 የጥቃት ሄሊኮፕተሮች፣ 605 የነዳጅ ተሸካሚ አውሮፕላኖች አሏቸው። ወደ አሜሪካ የመካናይዝድ ኃይል ስናልፍ 4640 ታንኮች፣ 391963 የጦር መኪኖች፣ 671 ሰልፍ ፕሮፔልድ አርትለሪ፣ 1212 ታውድ አርትለሪ፣ 641 ኤምኤልአርኤስ አርትለሪ አላቸው። ወደ ባህር ኃይሏ ስናልፍ 11 አውሮፕላን ተሸካሚ፣ 9 ሄሊኮፕተር ተሸካሚ፣ 81 ዲስትሮየርስ፣ 26 ኮርቬት፣ 70 ባህር ሰርጓጅ መርከቦች፣ 8 ማይን ዋርፌር አላቸው።